ምክረ አይሁድ አይሁድ የተማከሩበት ዕለተ ረቡዕ። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች የሆናችሁ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙን፣ ሞቱን፣ ስቅለቱን ለምናስብበት ለሰሙነ ሕማማት በሰላም አደረሳችሁ አደረሰን። እንግዲህ በዛሬው ዕለት ምክረ አይሁድ ኢየሱስ ክርስቶስን እንዴት አድርገው ለመግደል፣ እንዴት አድርገው ለመስቀል፣ እንዴት አድርገው ለማስወገድ የተማከሩበት ዕለት ነው። እግዚአብሔር ቤተሰቦች ታዲያ በምክራቸው መካከል ይሁዳ የተባለው ክርስቶስ ኢየሱስ የድንግል ማርያምን ልጅ እንዴት አድርጎ አሳልፎ እንዴት እንደሚሰጣቸው ወደ አይሁድ ጠጋ ብሎ እነሆ ለመስማማት ጀመረ። ይህንን የምትፈልጉትን ኢየሱስ የምትሉትን እኔ በምልክት አሳልፌ እሰጣችኋለሁ አላቸው። ነገር ግን ለእኔ አንድ የምትሰጡት ነገር አለ አለ። ምን አለ? ለእኔ የምትሰጡት ነገር አለ። እሱም 30 ብር ለእኔ ትሰጡኛላችሁ አላቸው። ታዲያ አይሁድ ክርስቶስ ኢየሱስ የድንግል ማርያምን ልጅ እንዴት አድርገው እንደሚያጠፉት፣ እንዴት አድርገው እንደሚገሉት፣ እንዴት አድርገው እንደሚከሱት፣ እንዴት አድርገው እንደሚይዙት ሲማከሩ ነበርና ምክራቸውን እውን ሊያደርግላቸው ከመካከላቸው ይሁዳ ተነሳ። የእግዚአብሔር ቤተሰቦች ይሁዳ 30 ብር ለመቀበል የፈለገበትም ዓላማ ሌላ ምስጢር አለው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምራችሁ ስትመለከቱ ሙሉ ታሪኩን ታገኙታላችሁ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይላል። በማን ግቢ? በሊቀ ካህናቱ ግቢ ተሰበሰቡ። ለምን ተሰበሰቡ? እንዳልኳችሁ ኢየሱስ ክርስቶስን በተንኮል ሊይዙት ሊገሉት ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በዓል ይሁን አሉ። በማን ዘንድ? በሕዝቡ ዘንድ ሁከት እንዳይሆን በዓል ይሁን አሉ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው አልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች ይላል። ወደማ? ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ምን ይዛ ቀረበች? ሽቱ፣ ውድ ሆነ አልባስጥሮስ የሚባል ሽቱ ይዛ ወደ ክርስቶስ ቀረበች። ኢየሱስ ክርስቶስ በስምዖን ቤት ሳለ ይህንን ውድ የሆነ ይዛ ቀረበች ይላል። የእግዚአብሔር ቤተሰቦች ተቀምጦም ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህንን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበርና አሉ። የእግዚአብሔር ቤተሰቦች በምኑ ተቆጡ? በዛ በሽቱ ተቆጡ። እንዲያውም ይሁዳ ተናደደ። ለምንድን ነው ይሄ 300 ዲናር የተገዛ ሽቱ ወደኛ መጥቶ እኛ አስገብተነው እነሆ ለብዙ ነገር ይሆን ነበረ። ነገር ግን ለዚህ አደረግሽው፣ ለዚህ አደረገችው አሉና አይሁድ ተቆጡ። ይሁዳም ተቆጣ። ለምንድን ነው ለዚህ ነገር የምታደርጊው? ለምንድን ነው ለክርስቶስ ያፈሰሽው? እኮ በውድ ዋጋ የተገዛ ነው። እነሆ ተሸጦ ለማይሰጥ ነበር አለ፣ ለድሆች ይሰጥ ነበር አለ። ይሁዳ ለድሆቹ አስቦ ሳይሆን ከ300 ዲናር 30 ብር ይደርሰው ስለነበረ የራሱ ጥቅም ስለተጓደለ እነሆ የራሱን ጥቅም ፍለጋ ብቻ ለድሆች ያሰበ መሰለ እንጂ ስለዚህ ለድሆች ያስቦላቸው አይደለም። እንመልከት እስኪ። ነገር ግን ይህ ተሸጦ ለድሆች
ሊሰጥ ይቻል ነበርና አሉ። ኢየሱስም ክርስቶስም እንዲህ አለ። ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱን ለምን ታደክሟታላችሁ አላት። ሴቲቱን ለምን ታደክሟታላችሁ? እሷ በጎ ሥራ ሰርታለች፣ ለምን ታዋክቧታላችሁ? እሷ ወደ ፈጣሪዋ ወደ አምላኳ ወደ ኢየሱስ ክርስቶስ ኃጢአቷን እንዲደመስስላት እነሆ ያንን ውድ የሆነውን የጣፈጠውን የሚሸተውን ይዛ ብትመጣ እንደገና ራሱ ላይ አፍስሳ እነሆ በፀጉሯ እግሮቿን ብታብስ ኃጢአቷን እንዲደመስስላት ምን አሉ መሰላችሁ? ይሄ ለምን ይሆናል? ከሰረ አሉ። ከሰረ። ይሄ በውድ ተሸጦ ለድሆች ይሆን ነበር አሉ የእግዚአብሔር ቤተሰቦች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ይህንን አውቆ የውስጣቸውን ክፋት አውቆ ለምንድን ነው ሴቲቷን የምታደክሟት? ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። በሥጋ ማለት ነው። በምን ማለቱ ነው? በሥጋ ከእናንተ ጋር ሁል ጊዜ አልኖርም። እርሷ ይህንን ሽቱ በሰውነቴ ላይ አፍሳ ለመቃብሬ አደረገች። እውነት እላቸዋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አለ። ከዚህም በኋላ ቁርጣቸውን አወቁ። ይሁዳም ከ300 ዲናር 30 ብር እንደማያገኝ ቁርጡን አወቀና ምን አለመሰላቸው? በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ሰው ከ12 አንዱ ወደ ካህናቶች አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ አለ። እነርሱም 30 ብር መዘኑለት። ከዛችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ይሻ ነበረ አለ። ይህም በዛሬው ዕለት በዕለተ ረቡዕ የተከናወነ ነው። የእግዚአብሔር ቤተሰቦች አይሁድ ክርስቶስን እንዴት አድርገው እንደሚይዙት፣ ይሁዳ ደግሞ እንዴት አድርጎ አሳልፎ እንደሚሰጣቸው፣ እንደገና ማርያም በእንተ እፍረት የተባለችው ክርስቶስ ኢየሱስን መታ ሽቱ አፍሳ በራሱ ላይ በፀጉሯ እግሮቹን አብሳ ኃጢአቷ እንዲደመሰስ እነሆ ወደሱ የሰገደችበት ዕለት ሲሆን እርሷ ባቀረበችው መሥዋዕት ደግሞ አይሁድ እንዳልተደሰቱና እንዲያውም እንደነገርኳችሁ ይሁዳ ከሚሰጠው ሽቱ ላይ ከሚገባው ከ300 ዲናሩ ላይ 30 ይደርሰው ስለነበረ በዛን ተናዶ ወደ አይሁድ ሄዶ ምን አላቸው መሰላችሁ? እነሆ የምትፈልጉትን ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ አላቸው። እነሱም ምን አሉት? እነሆ 30 ብር እንመዝናላለን አሉትና 30 ብር ሰጡት። የሚፈልገውን አገኘ። ከዚህን በኋላ የሚያስይዝበትን ምቹ ዕለት፣ ምቹ ጊዜ፣ ምቹ ሰዓት ይፈልግ ነበር ይላል የእግዚአብሔር ቤተሰቦች። በአጭሩ ታሪኩ ይህ ነው። ምናልባት ይሄ ይሁዳ የተባለው ፈጣሪውን አሳልፎ ለ30 ብር የሸጠ አሳልፎ የሰጠ አምላክነቱን የካደ እሱም በተቀበለው ብር ሳይጠቀምበት በኋላ መጨረሻው አላማረም የእግዚአብሔር ቤተሰቦች። ነገር ግን አሁን ይሁዳን ስንመለከት፣ አይሁድን ስንመለከት በጣም ልንጠላቸው፣ በጣም ልንሰድባቸው እንችላለን የእግዚአብሔር ቤተሰቦች። ምናልባት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህን ዓለም መጥቶ እንዲያድነን የራሱ ፈቃድ ቢሆንም ትንቢቱ ግን በአይሁድ ላይ ስለተፈጸመ ያሳዝናል የእግዚአብሔር ቤተሰቦች። ትንቢት ተፈጻሚ እንዳንሆን በእኛ ላይ ትንቢት እንዳይፈጸም እግዚአብሔር በቸርነቱ ይርዳል። ወገኖች ከባድ ነው። ግን ትንቢቱ በአይሁድ ላይ ተፈጸመ። ምን ብሎ ቃል ገብቶ ነበረ ካላችሁኝ፣ ከሰማያት ሰማያት ወርጄ ከልጅ ልጅ ተወልጄ በምድር ተመላልሼ መከራን ተቀብዬ እነሆ ምን ብሎት ነበር? አድናሃለሁ ብሎት ነበር። ምን ተቀብዬ? መከራን ተቀብዬ ሞቼ ተቀብሬ ተሰቅሌ ደምቼ ተገርፌ ብሎት ነበር። ስለዚህ የሚሰቅለው ሰው ያስፈልጋል፣ የሚያደማው ሰው ያስፈልጋል፣ የሚገርፈው ሰው ያስፈልጋል። ስለዚህ የሚገርፉት ደግሞ የሚያደሙት ደግሞ የሚሰቅሉት ደግሞ የሚደበድቡት ደግሞ አይሁዶች ሆኑ የእግዚአብሔር ቤተሰቦች። ስለዚህ ትንቢት መፈጸሚያ ሆኑ። አያችሁ ወገኖቼ፣ መምህሩን ሸጠ ለ30 ብር ብሎ። እስኪ ወደ እኛ እንመለስ እግዚአብሔር ቤተሰቦች። ይሁዳ መምህሩን ነው የሸጠው። እኛስ በገንዘብ ራሳችንን አልሸጥንም? ለምን? ለኃጢአት።
በገንዘብ ጓደኞቻችንን አልለወጥንም። ዘመዶቻችንን በገንዘብ አልካድንም። ከእናት ከአባታችን ጋር በገንዘብ አልተጣላንም። እንዴ ታዲያ ከእናት ከአባት ጋር ተጣልተ ከጎረቤትህ ጋር ተጣልተ መንግሥተ ሰማያት ትገባለህ እንዴ? መንግሥተ ሰማያት ካልገባህ ደግሞ እግዚአብሔርን አታገኙም። አያችሁ፣ በአንድም በሌላም ይነስም ይብዛም በገንዘብ አማካኝነት እግዚአብሔርን ሸጠነዋል፣ እግዚአብሔርን አርቀነዋል፣ ከእግዚአብሔር ተለይተናል። የእግዚአብሔር ቤተሰቦች ኃጢአት የሚሠራ ሁሉ ከእግዚአብሔር የተለየ ነው። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እውነት እላችኋለሁ እግዚአብሔር እያንዳንዳችን የሰጠን ጸጋና ጥበብ አለ። በሰጠን ዕውቀት በሰጠን መክሊት ካልተጠቀምንበት ገነት መንግሥተ ሰማያት አንገባም። እንደ ይሁዳ እንደ አይሁዶች ነው የምንሆነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት እነሆ በአይሁድ ምክር የተመከረበት ዕለት ነው። ማርያም በእንተ ዕፍረት ውድ የሆነውን ሽቱ በራሱ ላይ አፍሳ እግሮቹን በፀጉሯ ያጠበችበት ያበሰችበት ኃጢአቷ የተፋቀበት ዕለት የተደመሰሰላት ዕለት ነው። ይሁዳ በ30 ብር አሳልፎ ሊሰጠው የተስማማበት ዕለት ነው። የእግዚአብሔር ቤተሰቦች እንደነገርኳችሁ በአንድም በሌላም ራሳችንን ለኃጢአት አሳልፈን እንዳንሰጥ፣ በአንድም በሌላም ራሳችንን በዓለማዊ ነገር እንዳንገል፣ መንግሥቱን ከመውረስ እንዳንተርፍ የእግዚአብሔር ቤተሰቦች። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ መከራ ሊቀበል እኔንና እናንተን ከኃጢአት ከእፍዳ አውጥቶ ወደ መንግሥቱ ሊያስገባን እነሆ በዚህ ዓለም ላይ መጥቶ መከራን ተቀበለ። በአይሁድ እጅ ተያዘ፣ በአይሁድ ተደበደበ፣ በመስቀል ላይ ተሰቀለ፣ ደሙን አዘራ፣ ሥጋውን ቆረሰ። እግዚአብሔር ቤተሰቦች እነሆ ወደ መስቀል ላይ ከፍ ከፍ አለ። እኔንና እናንተን ከወደቅንበት ከፍ አደረገን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን እንግዲህ የነገውም የዕለተ ሐሙስን የዕለተ ዓርብን ትምህርት እንለቅላችኋለን። ሁላችሁም ይህን ትምህርት እያዳመጣችሁ እኔስ እያላችሁ ራሳችሁን እያያችሁ ራሳችሁን እየፈተሻችሁ የጽድቅን መንገድ እንድትከተሉ መልእክቴን አስተላልፋለሁ። ምክረ አይሁድ የተማከሩበት ዕለት ያስተማረን የገሰጸን የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ሁላችሁንም የሚባርካችሁ፣ ለብርሃነ ትንሣኤው በሰላም ያድርሰን።